ድንገተኛ የጨቅላ ህፃናት ሞትን እንዴት መከላከል እንደሚችሉ ያውቃሉ? ሰላም ጤና ይስጥልን። ዶክተር ሌንሴ ሸለመ እባላለሁ። የህፃናት ስፔሻሊስት ሐኪምና ረዳት ፕሮፌሰር ነኝ ከዌልስፕሪንግ መልቲ ስፔሻሊቲ ክሊኒክ። ዛሬ እንድንወያይ የፈለኩት ድንገተኛ የጨቅላ ህፃናት ሞትን በተመለከተ ነው። እንዴት መከላከል እንችላለን የሚለውን ለማወቅ ምንድናቸው ወደዚህ የሚያመጡት የሚለውን ማወቅ አስፈላጊ ነው ብዬ አስባለሁ። በመሆኑም አጋላጭ ሁኔታዎች ተብለው ከተዘረዘሩት መካከል የመጀመሪያው እናትየው በእርግዝና ጊዜ አልኮል መጠጣት፣ ሲጋራ ማጨስ ሲሆን ከዛም በኋላ ደግሞ ህፃኑ በሚወለድበት ሰዓት እድሜው ሳይደርስ ከተወለደ ከሱ በተጨማሪ ደግሞ ኪሎ ከ2.5 በታች ከሆነ ወይም ከ2500 ግራም በታች ከሆነ እነዚህ ሁኔታዎች ያጋልጣሉ ብለን እናስባለን። ከዚህ በተጨማሪ ከዚህ በፊት የህፃኑ ወንድም ወይ እህት ከተጎዳ በዚህ ሁኔታ የህፃኑ ድንገተኛ የጨቅላ ህፃናት ሞት መጋለጥ ከፍተኛ ይሆናል ማለት ነው። ይህንን ጉዳይ ለመከላከል ከሚረዱን መንገዶች መካከል በዋነኝነት ህፃኑን በጀርባ ማስተኛት ነው። ማንኛውም ህፃን ከ1 ወር እስከ 12 ወር ባለው ውስጥ ከሆነ በጀርባ ብቻ ነው መተኛት ያለበት። በጎን ወይም በሆዱ ማስተኛት ፈጽሞ ልክ አይደለም። ሌላኛው ደግሞ ከህፃኑ ጋር አብሮ አንድ አልጋ ላይ መተኛት ልክ አይደለም። ይህም ህፃኑን ለብቻ በአንድ አልጋ ላይ እኛ በአንድ አልጋ ላይ ሆኖ ግን በአንድ ክፍል ውስጥ መሆኑ ይህንን ጉዳይ በከፍተኛ ሁኔታ እንደቀነሰው ሪሰርቾች ያሳያሉ። ከዚህ በተጨማሪ በሶስተኛ ደረጃ የምንጠቅሰው ደግሞ በሚተኛበት አልጋ ላይ ምንም አይነት ተጨማሪ ብርድ ልብስ፣ ተጨማሪ አሻንጉሊቶች፣ በተለይ ትልልቅ አሻንጉሊቶች እና ደግሞ ትራሶች ባይገኙ እነዚህ ሁኔታዎች ስለሚያጋልጡ ለዚህ ጉዳይ። ከዚህ በተጨማሪ ህፃኑን ማስከተብ፣ በቤት ውስጥ ያለውን ሙቀት መቆጣጠር። ያም ማለት ምን ማለት ነው? በተለይ ህፃኑን የምንጠቀልል ከሆነ የምንጠቀልልበት ብርድ ልብስ ከ2 ብርድ ልብስ በላይ መሆን የለበትም። 2 እና ከ2 ብርድ ልብስ በላይ የሚጠቀልሉ ህፃናት ለዚህ ሁኔታ በከፍተኛ ሁኔታ ሲጋለጡ ታይቷል። ከዚህ በተጨማሪ ህፃን ልጅ በሚተኛበት ሰዓት ምንም አይነት ጭስ መኖር የለበትም ቤቱ። በነገራችን ላይ ህፃን ልጅ ለማንኛውም ጭስ መጋለጥ የለበትም። ለምን? የአየር ቧንቧ ኢንፌክሽኖችን፣ የአየር ቧንቧ ችግሮችን ስለሚያመጣ ምንም አይነት ጭስ መጋለጥ የለበትም። በተለይ ደግሞ ተኝተው የሚጋለጡ ከሆነ ለዚህ የድንገተኛ የጨቅላ ህፃናት ሞት ይጋለጡብናል ማለት ነው። እነዚህ የጠቀስናቸውን የመከላከያ መንገዶች በመከተል የጨቅላ ህፃናትን ሞት መቀነስ እንችላለን።